በዛሬ ቪዲዮ ለካስ የቀረበችኝ ብቸኝነቷን ለማስታገስ ነበር። ስምሽን እንዳልጠራ ያቁብኛል ብዬ ስገሬዳ አልኩሽ አበባ አስመስዬ La présidente ለምቀኛ የለም ቦታ ለወሬኛ እኛን ተኛ ሰብ Ah, shit. Here you go again. የምር ተለያየን እንዴ? ለካ እሱም አምኖበታል። አመረረችው እንዴ? ለካስ የቀረበችኝ ብቸኝነቷን ለማስታገስ ነበር። ይሄ ነገር ቀልድ ነው አይደል? ሲቀልድ ነው አይለኝም እንዴ? ዛሬ የሚከተሉን ሰዎች አንድ ቀን ትተውን ሊሄዱ ነው ማለት ነው። እንደ ድሮ እንድከተላት እየጠበቀችኝ ነው የሚሆነው። እስከ ዛሬ መቆየችው እየተከተልኳት ስለምለምናት ነው ማለት ነው። መንገዱን ካገኘ ለመሄድ የተዘጋጀ ሰው በዙሪያችን ብዙ አለ ማለት ነው። ምን እንደማስብ ለማወቅ እየሞከረ መሆን አለበት። በዚህ ፍጥነት እንደሚረሳኝ ለምንድን ነው ያልነገረኝ? ከዚህ በላይማ አልችልም። ይቅርታ ልበላት። አረፈድኩ እንዴ? አዎ፣ ለማፍቀር አታርፍ፣ ይቅርታም ለማድረግ አታርፍ። ይሉኝታን ስበረው፣ መዋደድን በፉክክር አታባክን። ተሸነፍ። በፍቅር ውስጥ መሸነፍ መቅደም ነው። ቀድሞ ፍቅርን ማዳን። ፍቅር ፉክክር አይደለም። ፍቅር ይታገሳል። ሰው ለፍቅር ሲል ይሸነፋል። የዛሬዋ ትንሽ አለመግባባት ነገ ዋጋ ያስከፍለናል። ለፍቅር ስትሸነፍ በፍቅር ታሸንፋለህ። ስምሽን እንዳልጠራ ያቁብኛል ብዬ ስገሬዳ አልኩሽ አበባ አስመስዬ ማናት ማንም ያረለች መጥራፋፍሬ ያቆላመጥኩሽ ከመሆኑ እኮ ነው። እኔ ማናት ጽጌረዳ ማናት? ሰላሜን አጣው ተጨናነኩኝ በገዛ ቤቴ። እንዲህ አይነት ቺኮች ግን ኖ ኮሜንት፣ ምንም ማለት አይቻልም። እስኪ እንዲህ አይነት ድንቅ የሆኑ ቺኮች የሚያቅሰው ኮሜንት ላይ እኔ ያለ አንድ ቁጥር ይጻፍ። ከትጂ ጋር ምን ባገኛት ምን እጠይቃታለሁ ብላችሁ ታስባላችሁ? እኔ መጠየቅ የምትፈልጉ? እሺ ጨበሪ። እሺ ትጂ ትክክለኛ እድሜ ስንት ነው? ምን አገባ ይበልክ። እንኳን አንተ ባሏ ራሱ አያውቀውም። ምን ነው ባዶ እጅሽን? ጓደኞችህ እየሄዱ ነው። ወዴት? ጦርነቱ ሊጀመር ነው። የትኛው ጦርነት? ያለፈው ነው። መቼ ነው ያለቀው? ገና እኮ ትኩስ ነው። 2 ዓመት ሆነው አይደል? ምኑ ነው 2 ዓመት? ያ ቤት ባዶ ከሆነ ነው ወይንስ ያቺ እናት ደጅ ላይ ተቀምጣ መጠበቅ ከጀመረች ነው? ከመች ጀምሮ ነው መቁጠር የጀመርሽው? ጓደኛዬን ከቀበርኩት በኋላ ነው ወይንስ እልፎንን እንዳላረስን ዛሬ ሞፈርም ቀንበርም ሆኜ ማረስ ከጀመርን በኋላ ነው? ስለዚህ ጦርነቱን አትሄድም? አልሄድም። ጥለሽኝ ወዴት ነው? እኔ ፈሪ ወንድ አልወድም። ጦርነት አልገባም አልኩ እንጂ መች ፈሪ ሆንኩ? ሁሉም ሰው ወደ ሞት እየሄደ አንተ ፈሪ ባትሆን አልሄድም አትልም ነበር? እቺ ሀገር ሟች መች አጣች? ሚኖርላት እንጂ ተኳሽ መች አጣች? የሚያርስላት እንጂ። መሬት መች ጠፋ? ፍቅር እንጂ። ከማጋር ልማዘዝ ከማጋር ልጋደል? ትላንትና አየሁት እኮ አማቼን ገድየው፣ ያንን ጤፍ ቡና ማርና ሙዝ የሚያመጣልኝን ወንድሜን ገድየው አታ ተሳስቤ አየሁት እኮ። ከማጋር ልዋጋ? አታገኘኝም። ሂጂ። ማጣት ብርቅ አይደለም። አታየኝም እንዴ ስንቱን አጥቼ ብቻዬን ቆሜ? አንቺን ብቻ ሳይሆን እንዳንቺ አይነቱን ለማጣት እኔም ህዝቤም ዝግጁ ነን። ለ80 ዓመት አዛውንት ብለን እኛ ወጣቶች አንሞትም። እድሜው ያልሰጠውን ሰላም ኬት ሊሰጠን ነው እንሙት ሚለን? ሂጂ። አንቺን ተከትሎ ጦርነቱ የሚሄድ ዘር ተዘርቶ እንጂ ተጋድለን አይበቅልም። ወንድሜን መግደል ጀግና ካስባለኝ እሱ ይቅርብኝና ፈሪ ልሁን ብለህ ከራሱ ስህተት ይማራል። ጠቢብ ግን ከሰው ስህተት ይማራል። እኛ ትላንት በሚሊዮን ያጣናቸው ወንድም እህቶች፣ ያልታበሱ የእናቶች እንባ፣ የተሰበረ የአባቶች ቅስም፣ እንደ ቀልድ ያጣናቸው የአካል እና የህሊና ቁስሎች፣ እሱ ላይ ደግሞ በትሪሊዮን የሚቆጠር የሀገር ሀብት የወደመበት። ብቻ ተውት። ሰፊ ሀገር ኖሮን ጠባብ ልብና አይምሯችንን ፈጣሪ ፈውስልን።
ልወርድ ነበር እንዲህ ልቀስቅሰው። እናቴ አንቺ ክብር ይገባሻል። አንተ ግን የተኛው የታክሲ የት መስመር እንደሚሰራ በውስጥ አናግረኝ። እስኪ እንደኛ እያበሰላችሁ በ21 አመታችሁ ብቻችሁን እየኖራችሁ ከቤተሰብ ወጣችሁ ከዛስ ምን እንደዚህ እንቁላላችሁን ጠብሳችሁ እየበላችሁ ቤታችሁ እንደፈለጋችሁ ትሆናላችሁ። ብትፈልጉ ታርፋላችሁ፣ ብትፈልጉ ትበላላችሁ፣ ብትፈልጉ ትጠጣላችሁ። ከ18 አመት በላይ ሆኗችሁ እስካሁን ቤት ናችሁ። ፕሊዝ ጋይስ መውጣት እየፈለጋችሁ ሼም ውስጥ ናችሁ። ሰው ምን ይለኛል? ሴቷ አዶናይ ታዩ ሼሙን 18 አይደለም በ108 የት አባታችሁ ነው ውጡ የምትዩ? ድሮ ቢሆን እሺ አንድ ነገር ለዛው ማውን ያላችሁ ነው። ማንንም እንዳሰሙ ኑሮ ከባድ ነው፣ ይከብድሻል፣ ተይ ሴት ነሽ፣ በጣም ገና ነሽ፣ ቀስ በይ ምናምን የሚሉሽ ሁሉ እነሱ በአንቺ እድሜ ስላልቻሉ ነው እንደዚህ እያሉ ያሉት። እናንተ እንደዚህ ነገሮችን ስታስቡ ኦኬ ላይ መስላችሁ ይችላል እና ሼም ላይ ናችሁ። ከቤት ቦታ ቤተሰብ ይቆጣኛል እያላችሁ አሁንም ለቤተሰብ ትጨነቃላችሁ፣ አሁንም ለሰው ትጨነቃላችሁ። ነገ ላይ ከሞታችሁ በኋላ ከ40 ቀን በኋላ ለሚረሳችሁ ሰው ራሳችሁን አይደላችሁም ራይት? እና ፍርሃታችሁን ተምራችሁት ነው እንጂ በጭራሽ ምንም የሚያስፈራ ነገር የለም። ራስን ችሎ መውጣት በጣም ነፃነት አለው። ራስን ችሎ መውጣት በጣም ከመላችሁ በላይ ራሳችሁን እንድታውቁ ደፋር እንድትሆኑ ማለት ቀጣይ ወር እናንተ ናችሁ ኪራይ የምትከፍሉት፣ ኔክስት ታይም ላይ እናንተ ናችሁ ራሳችሁን የምታበሉት፣ ራሳችሁን የምታለብሱት ምናምን ነገር እና በጣም በጣም ኃላፊነትን ትለማመዱበታላችሁ። በደንብ ደግሞ ከራሳችሁ ጋር ትገናኛላችሁ። በጣም እዚህ ጋር ያለው ነፃነት you have no idea። እና ራሳችሁን ቻሉ። ሳገባ ነው መውጣው አይባልም። ደፍራችሁ ውጡ ደስ ይላል። ጎዳና ነው የሚደፈረው። ይሄ ወጣት እኮ መውጣት ጠልቶ አይደለም መንገዱ ጠፍቶት እንጂ ለስራ ቢል የሚያሰራው የለም። ስለዚህ አንዳንድ ሰዎች በአንድ ነገር ቢሳካላችሁ ሰው ላይ አትመጻደቁ። ባይሆን መንገዳችሁ ጤነኛ ከሆነ የእድገታችሁ ሚስጥር ንገሩ። ለምቀኛ የለም ቦታ ለወሬኛ እኛንተኛ ሰብ ይሰማ የለም ወይ ከጥግ እስከ ጥግ ቆንጆ የወደደ ሲሸረብበት እሷ ሞናሊዛ የሰው መድኃኒት። አብራችሁን ስለቆያችሁ ከልብ እናመሰግናለን። ላይክ ሼር ማድረጋችሁን እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያድርጉ። አንድ ነው ጣታውን ሳብ ነው መሰሰት የለም ላንቺ ማሰናየ